ከኢትዮጵያ በተለያዩ መንገዶች የወጡ ብሔራዊ ቅርሶችን ለማስመለስ ጥረቶች እየተደረጉ መሆኑን የፌዴራል ቅርስ ጥናትና ጥበቃ ባለስልጣን አስታወቀ። የውጭ ጉዳይ ሚኒስቴር በበኩሉ በተለያዩ ሀገራት የሚገኙ የሀገሪቱ ኤምባሲዎችና ቆንስላ ጽሕፈት ቤቶች ቅርሶቹን ለማስመለስ ትኩረት ሰጥተው እየሰሩ መሆናቸውን አስታውቋል። ኢየሩሳሌም ተክለጻድቅ በርካታ ብሔራዊ ቅርሶች በህገ ወጥ መንገድ ወጥተው በተለያዩ ሀገራት እንደሚገኙ ነው የፌዴራል ቅርስ ጥናትና ጥበቃ ባለስልጣን መረጃ የሚያመለክተው። በቅርቡ የተመለሰው የአክሱም ሐውልትን ጨምሮ በጣሊያን ወረራ ወቅት በብሪታንያና በጣሊያን ወታደሮች በህገ ወጥ መንገድ ብዛት ያላቸው ብሔራዊ ቅርሶች ከሀገር ወጥተዋል ሲልም መረጃው ጨምሮ ያመለክታል። በሌላ በኩልም ወደ ኢትዮጵያ በሚመጡ የዘርፉ ተመራማሪዎችና ጎብኚዎች እንዲሁም በዲፕሎማቲክ ማህበረሰብ አባላት በኩል ቅርሶች በህገ ወጥ መንገድ ከሀገሪቱ እንደሚወጡም ነው የባለስልጣኑ የቅርስ ቆጠራ ቁጥጥርና ደረጃ ማውጣት ዳይሬክተር አቶ ኤፍሬም አማረ ለኢትዮጵያ ዜና አገልግሎት የተናገሩት። በዚህም በተለያዩ የአውሮፓ ሀገራት ሙዚየሞች ውስጥ በተለይ በብሪታንያ በፈረንሳይና በቤልጅየም የብራና ጽሁፎች፣ መስቀሎችና ኒሻኖችን ጨምሮ ብዛት ያላቸው ተንቀሳቃሽ ቅርሶች ይገኛሉ ብሏል። ኢትዮጵያ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ የተዘጋጁ ብሔራዊ ቅርሶችን ለማስመለስ የሚረዱ 2 ስምምነቶች መፈራረሟንም አስታውሰዋል። በጦርነት ጊዜ ቅርሶችን ለመጠበቅ የተፈረመ ስምምነትና አንደኛው ፕሮቶኮል የሚባለው በ1954 በሄግ ከተማ የተፈረመ ነው። በጦርነት ጊዜ ቅርሶችን የመጠበቅ እና ቅርሶች እንዳይዘረፉ ለመከላከል የሚያስችል ኮንቬንሽን ነው። ሁለተኛ ቅርሶች በህገወጥ መንገድ ከሀገር ማስወጣት ወይም ከሀገር ውስጥ ማስገባት ከሌላ ሀገር ወይም ባለቤትነትን ማዛወር የሚከለክል ኮንቬንሽን ይሄ በ1970 የተፈረመ 2 መሰረታዊ ኮንቬንሽኖች ናቸው። በ19ኛው ክፍለ ዘመንና በ20ኛው ክፍለ ዘመን መጀመሪያ ላይ ቅኝ አገዛዝ በነበረበት ዘመን የነበረውን የቅርስ ዝርፊያ በአብዛኛው አይመለከትም ኮንቬንሽኑ። ከዚህ አንፃር አንዱ ትልቁ ቻሌንጅ ምንድነው? እነዚህን ቅርሶች ለማስመለስ ያሉት ዓለም አቀፍ ስምምነቶች በተለይ በአፍሪካ ሀገሮች ላይ ብዙ ተፈጻሚ አልሆነም። በቅርቡ በመንግስትና በግለሰቦች እንዲሁም በተለያዩ ማህበራት በሚደረጉ ጥረቶች የተወሰኑ ብሔራዊ ቅርሶችን ማስመለስ መቻሉንም ጠቁሟል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው ቅርሶቹ ይገኙበታል ተብሎ ከሚታሰብባቸው ሀገራት ቅርሶቹን ለማስመለስ በሚቻልበት ዙሪያ ውይይቶች እየተካሄዱ ናቸው ብሏል። በዚህ በኩል በተለያዩ ሀገራት የሚገኙ የኢትዮጵያ ኤምባሲዎችና የቆንስላ ጽሕፈት ቤቶች ቅርሶቹን ለማስመለስ ተግባራዊ እንቅስቃሴ በማድረግ ላይ መሆናቸውንም ነው አምባሳደሩ የተናገሩት።